ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት ናችሁልኝ? ኦኬና ዶኬ ፋይልና ፎሮፎር ናችሁ? እኔ እግዚአብሔር ይመስገን አለው እንዳለው ሳረዝም ሳላጥር ድኩማ ሁኜ ብቅ ብያለሁ። ሙስሊም ክርስቲያንም እህቶቼ እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ ከለላ ጋሻ ይሁንላችሁ በማለት ብቅ ጥልቅ ፈካድ መቅነጥፍ ጠንቧ ብዬ መጥቻለሁ። ለማንኛውም ማለት ነው ሰሞኑን እኔ ዩቲዩብ ምንም ገብቼ ማላቅም ስራ በዝቶብናል። ያው ታውቃላችሁ አሁን ትምህርት ቤት ተዘግቷል። አንደኛ ክሪስማስ ነው ማለት ነው። የጠፋውባችሁ የናፈኳችሁ ውድ የኔ ማይፎንቃ ተከታዮቼ አላችሁልኝ። ባላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ፣ ያሰባችሁትን ያቀዳችሁትን ሁሉ እግዚአብሔር ያሳካላችሁ እያልኩኝ ብቅ ብያለሁ ማለት ነው። ልዩና የያብህት ትላንት መጥተዋል ማለት ነው። ሼር ያደረጋችሁልኝ ልጆች ከልብ አመሰግናለሁ። እግዚአብሔር እቅፍ ድግፍ አርግቶ ይጠብቃችሁ። ድምፄን ስትሰሙ ፏ ብትን የምትሉ ወዳጆቼ ማለት ነው፣ ጠላቶቼ አይደሉም። ኧረ እኔ የሰው ጠላት የለኝም። ሲያዩን ግን የሚንቀጠቀጡ ጠላቶች ሊኖሩኝ ይችላሉ እና ግን ግማሾቹ ይጨፍራሉ፣ ይዘፍናሉ፣ ዋይ 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 እያሉ ነው። ለቅሶ ቤት የቆሙም አሉ የሚባል ወሬ እየሰማሁኝ ነው ማለት። ለነሱ እንኳን መልስ ልሰጥ ይቅርና የዝንብ ያህል አርግቼ ራሱ አልሰማችሁም። ስለዚህ ለነሱ መልስ የለኝም። በቁማችሁ በአፋችሁ ትንቦረቀቃላችሁ፣ ትተረተራላችሁ፣ ትንበቀበቃላችሁ እንጂ የኔን የጂጂን ክብር አትነኩትም። ለማንኛውም እናንተ ስታብዱ እኔ ደግሞ እንደዚህ ብቅ ጥልቅ ፈካድ መቅነጠፍ ጠንቧ ብዬ እመጣለሁ ማለት ነው። ለእናንተ 0 ጭጭ መልስ ራሱ አልሰጣችሁ። ለምን ብዬ ንቄ ስለተውኳችሁ ማለት ነው። ለማንኛውም የኔ ውዶች እኔን የምትወዱኝ የምታከብሩኝ ሳልሰራ ደግሞ ድብር የሚላችሁ አላችሁ። ለማንኛውም የያብን ማንሽ ልዩና የያብህት መጥተዋል። ልዩ እባክሽን ያብን ተማጸኝልኝ፣ እባክሽን ያብን ለምኝልኝ ያልቻት ነው የያብን እህት ሀናን ማለት ነው። እንግዲህ ሀንዬም ካልወደደሽ ምን ላድርግ እሱ ድርቅ ካለ አይመለስም የሚል መልስ ሰታታለች። እባክሽን ብላ ልዩ ያዙ ይልቀቁኝ ብላ ተንተክትካለች፣ ተንሸጥጣለች ማለት ነው። ለማንኛውም እኔ ሴት ነኝ። በሴትነቴ እንደ እህት የምነግራት የምመክራት ነገር ቢኖር በነገራችን ላይ ልዩ ወንድ ልጅ ካልወደደሽ አይደለም 50 ጊዜ ስትንበቀበቂ ስትተረተሪ ተተተተ ብትይ አይሞቀውም አይወርደውም። ምክንያቱም ልቡ ያለው ሌላ ሴት ነው። አንቺ ብታፈቅሪም የአንቺ ቁስል እሱ አይታየውም ብዬ ነው የማስበው። የዛኔ እንግዲህ እህትየው እንደተናገረችው አንቺ በድለሽው እንደሄድሽና እንደጎዳሽው ነው። ስለዚህ በዛ መሀል ደግሞ እሱ ከወሰነ ወሰነ ነው ብላ ነግራሻለች። ግን እሱ ከቆረጠ ቆረጠ ነው እያለች ነው ያለችው እና እኔ እንደሚመስለኝ ፍቅር በልመና አይሆንም። ፍቅር ስለለመንሹ ስላለቀሽ ያዙኝ ልቀቁኝ ስላልሽ አይደለም። ወንድ ልጅ የማያፈቅራት ሴት ከሆነ ነገ የሚያፈቅራትን ሴት ካገኘ ጥሎ ከመሄድ ወደኋላ አይልም። የፈለገ አንቺ ብትወጂው እሱ ካላፈቀረሽ ካልወደደሽ የሚወዳትን ሲያገኝ መሄዱ አይቀርም። ስለዚህ እህቴ አንቺን አብሶ ለሴት ልጅ ወንድ ልጅ የሚያፈቅራት ወንድ ነው የሚሻለው። ምክንያቱም ያችን ልጅ የሚያፈቅራት ከሆነ ተገዝቶላት አክብሯት ወዷት ይኖራል። የማያፈቅራት ከሆነ ግን የሚያፈቅራትን ሲያገኝ ጥሎሽ ይሄዳል ማለት ነው። ስለዚህ እህቴ አትንበቅበቂ፣ አትተርተሪ። ይሄ ልጅ ህይወት ጀምሯል፣ እንዳየነው ከሆነ ህይወት ጀምሯል፣ ፍቅር ጀምሯል። በመሀል እነሱ ተጣልቷል ተብሎ እንደዚህ በጎን መግባት አስፈላጊ ነው ብዬ አላስብም። ምክንያቱም አንደኛ ነገር የዛኔ ለምን ቀለበት አላደረግላት ምናምን ብለሽ ያዙ ልቀቁኝ ስትይ ይሄን ያህል ማስመሰል እኔ በጣም ከባድ ማስመሰል ነው እና ለካ ጓደኛሽ እሆናለሁ ምናምንም ስትያት የነበረው ለካ በመሀል ሌላ ነገር ልታደርጊያት አስበሽ ነበረ ማለት ነው። ምክንያቱም እያስመሰልኩ ነው ስላልሽ ማለት ነው። ስለዚህ ምንድን ነው አንቺ ስላለቀሽ ስላልተፈቀፈቅሽ አይደለም። ወንድ ልጅ ካልወደደሽ ነገ የሚወዳትን ሲያገኝ መሄዱ አይቀርም። ስለዚህ ቆፍጠን በይ፣ ወደ ሴትነትሽ ተመለሺ። ይሄ ልጅ ከአንቺ የተሻለሽ ስለሆነ ከአንቺ የበለጠሽ በአስተሳሰብ በማስተዋል ከአንቺ የበለጠሽ ሴት አግኝቶ ሂዷል።
ሰጥቷል። በቃ ሙሉ ፐርሰንት ልቧን ሰጥቷል። አሁን እነሱ በትንሽ ነገር ተጋጩ ብለሽ ያዙ ይልቀቁኝ ብትይ የምጨምሪውም የምቀንሹም ነገር ያለ አይመስለኝም። ምክንያቱም እሱ ነው እኮ አልፈልግም ያለሽ እንጂ እህትየው አይደለችም። መለመንም ካለብሽ ወንድዬ፣ እሱ ግን ጠንቧ አድርጎሽ ነው የሄደው። እና አታሰድቢ፣ ሴቶችንም አታሰድቢ። በአንቺ ምክንያት ብዙ የሚሰደቡ አሉ። ሲቀጥል ደግሞ እነሱ ተለያዩ ብለሽ እንዲህ መሆን የለብሽም። ያብና ሄሉ እግዚአብሔር ከፈቀደ አንድ ሊሆን ይችላሉ፣ ካልፈቀደም ተለያይተው ሊቀሩ ይችላሉ። ገባሽ? ቢለያይም እንኳን ካልወደደሽ እርግጠኛ ነኝ ሌላ ሴት ጋር ነው እንጂ የሚሄዱ ተመልሶ ወደ አንቺ የሚመጣ አይመስለኝም። እንግዲህ የምናየው ነገር ነው። ለማንኛውም እግዚአብሔር አምላክ የማናቸውንም ክፉ ያሳየን፣ መጨረሻቸውን ያሳየን። ያው የሰው ልጅ ይጣላል፣ ይታረቃል። እግዚአብሔር ያልፈቀደው ነገር ከሆነ ደግሞ ተለያይቶ ይቀራል ማለት ነው። ስለዚህ በተቀደደ መንገድ ልግባ ብለሽ ያዙ ይልቀቁኝ አትበይ ለማለት ፈልጌ ነው። ለራስሽም ለቤተሰቦችሽም ክብር ቢኖርሽ ጥሩ ነው ብዬ ነው የማስበው። ሁሉንም እግዚአብሔር አምላክ ባሉበት ይጠብቃቸው ይላለው። አሁን ግን ዝም ብዬ ሳስበው ሄሉ እንግዲህ ወደ መጀመሪያው ፍቅረኛ ወደ ናቲ ነው ልቧ እያዘነበለ ያለው። እንግዲህ ፍጻሜውን እናያለን። ከናቲ ጋር ብትሆን እንጃ። ምክንያቱም ሴት ልጅ በነገራችን ላይ ማለት ነው ስለ እውነት ስንመሰክር የመጀመሪያውን ፍቅረኛ መቼም ቢሆን አትረሳውም። አሁን ልዩም እኮ ያብ የመጀመሪያዋ ስለሆነ ነው ከውስጡ አልወጣም ያለው። ስለዚህ በእርግጥ ሄሉ ብዙ ላይፍን አሳልፋለች፣ ብዙ ነገርን አሳልፋለች። ግን የመጀመሪያ ፍቅር ከልብ አይጠፋም። ገባችሁ? እና ስለ ናቲ መልካም ነገሮችን እየተናገረች ነው። እግዚአብሔር ያለው ይሆናል። እንግዲህ ልቧ ወዳለበት ቦታ እንትን ማለት ነው ብዬ ነው ማስበው። ብቻ እሷ የተባረከ ሰው የተቀደሰ ሰው ላይ እንድትወድቅ የተባረከ ሰው እንዲሰጣት የምትወደውን እንድንወድላት ነው ብዬ የማስበው። እኛ ያብ ስላለን አይደለም፣ እንዳልክ ስላለን አይደለም፣ ናቲ ስላለን አይደለም። ያ ሰው የሚኖርበትን ህይወት ራሱ ያውቃል ማለት ነው። ስለዚህ የሁለት ሰው ያ ሰው ህይወቱን ነው። ስለዚህ በህይወቱ ላይ ወስኖ ምን ብሎ መግባት ያለበት ይመስለኛል። ግን አሁን እንዳየሁት ከሆነ ሄልሻ ወደ ናቲ የምታደላ ነው የሚመስለኝ ማለት ነው። ከናቲ ጋር ደግሞ እንድትሆን ብዙ የሚፈልጉ ሰዎች አሉ። እንደዚሁም ከእንዳልክ ጋር እንድትሆን የሚፈልጉ ሰዎች አሉ። እንደዚሁም ከያብ ጋር እንድትሆን የሚፈልጉ ሰዎች አሉ። እንግዲህ ወደ የትኛው እንደሆነ ባናቅም እግዚአብሔር ብቻ ለእሷ የተሻለውን የተባረከውን ይስጣት እላለሁኝ። በመጣችበት መንገድ ከጎኗ እንሆናለን ብዬ አስባለሁ። ከያብ ጋም ከእንዳልክ ጋም ከናቲ ጋም ከመጣሽ እኛ ዩቲዩበር እስከሆንን ድረስ መቀበል ነው ብዬ ነው ማስበው። የኔ ውዶች፣ የኔ ማይፎን እቃዎች የጠፋሁትን ስራ በጣም በዝቶብኝ ነው። አሁን የገየ ምንድን ነው እንትን በዓል አይደለ ክሪስማስ ስለሆነ የሰዎች የክርስቲያን ናቸው። መግባትም አልችልም፣ በቤት ነው የሚውሉት። ልጆቹም እንደዛ ማለት ነው። ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር አምላክ ይጠብቃችሁ። በያላችሁበት ሁሉ ክፉን ሁሉ እግዚአብሔር ያንሳላችሁ። ከጓደኛ ጥላ፣ ከቅናተኛ፣ ከመተተኛ፣ ከተንኮለኛ፣ ከአሽሙረኛ፣ ከምቀኛ፣ ከሸረኛ እግዚአብሔር ይሰውራችሁ። ሲያያችሁ ከሚቀናባችሁ እባብ መርዛማ፣ በደረቱ የሚሳብ መርዛማ እባብ ሰው ያድናል። መርዛማ እባብ ሰው እግዚአብሔር ያድናችሁ። እንደ ራሳችሁ የሚወድ የምታከብራችሁ ምርጥ ጓደኛ ይስጣችሁ። ልጆቻችሁን፣ ህይወታችሁን፣ ኑሯችሁን ሁሉ እግዚአብሔር ይባርክላችሁ። ሙስሊምም ክርስቲያንም ከሆናችሁ ፈጣሪ ይጠብቃችሁ። ከድንገተኛ አደጋ ከድንገተኛ ሞት ያድናችሁ። በሰው ሀገር ወጥቶ ከመቅረት ፈጣሪ ይሰውራችሁ። እግዚአብሔር አምላክ ለሁላችንም ንጹህ ልቦናን ይስጠን። ንጹህ ልቦናን ማለት ነው እና ክፉ ለሚያስብላችሁ ደግ አስቡ፣ ደግ ለሚያስቡላችሁ ክፉ እንዳታስቡ። ሰው ቢወግራችሁ፣ ቢሰድባችሁ፣ ቢያንቋሽሻችሁ ደስ ይበላችሁ ነው የሚለው መድኃኔዓለም። እና ቢወግሩም ቢያንቋሽሹን ለነሱ መልስ የለንም፣ ምክንያቱም ስለማያውቁን ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ እህቶቼ። የፈለገ ነገር ቢናገሩ መልስ አልሰጥም። እሺ የኔ ማይፎን ቆት እና ጂጂ መልስ እንዳሰጪ እያላችሁ ነበር። እኔ መልስ አልሰጥም። አልሰጥበት ለምን እንደሆነ ታውቃላችሁ? ንቄያቸው ስለሞተዋቸው። አንድ ሰው ሲናቅ ነው መልስ የማይሰጠው። ብለው ሲደክማቸው በራሳቸው ጊዜ ያቆማሉ። እና ስለ ሁሉም ነገር እግዚአብሔር ይመስገን። በእድሜ በጤና ጠብቆ ለዚህ ሰዓት ያደረሰን መድኃኔዓለም ክብር ምስጋና አምልኮ
አምልኮ ውዳሴ ለስሙ ይሁን እላችኋለሁ። እድሜና ጤና ይስጠን፣ ወጥቶ ከመቅረት ያድነን። በድጋሚ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ የኔ ማይፎንቃዎች። ለምን ጂጂዬ በልዩ ልዩ ነገር አትመጭም አትሰሪም አላችሁ። እሰራለሁ፣ በነ ሩታም በነ ምናምን እንሰራለሁ። እሺ የኔ ማፎ በሁሉም እሰራለሁ። ወዳችኋለሁ።